መጨረሻው ዜና ሳልፍ ህልፈተ ሞትን ይመለከታል። ኢትዮጵያዊቷ የረጅም ርቀት አትሌት የብርጓል መለሰ ህልፈቷ ዛሬ ጧት ተሰምቷል። በሀገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉል የሚነሳ ስኬታማ አትሌት ነበረች። የብርጓል መለሰ በዛሬው ዕለት በድንገት ከዚህ ዓለም በሞት ተለይታለች። አትሌቷ እንግዲህ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል ገጥሟታል። በአቅራቢያ ወደሚገኝ ሆስፒታል ወዲያውኑ በአስቸኳይ ብትወሰድም ልምምድ ላይ ያለች ነው ይሄ ህመም የተከሰተባት። የህክምና ባለሙያዎቹ ህይወቷን ለማትረፍ ያደረጉት ጥረት ሳይሳካ ነው የቀረው። እንግዲህ ሞታለች ማለት ነው። አትሌት የብርጓል መለሰ በስፖርታዊ ህይወቷ ለሀገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ ናት። ከስኬቶቿ መካከል ጥቂቶቹን ለመናገር ያክል እናንተ በ2015 በመላ አፍሪካ በግማሽ ማራቶን የነሐስ ሜዳሊያ ባለቤት ናት። በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያ አሸናፊ ነች። የሻንጋይ ፕራግና ሃውስተን ማራቶኖችን ባለድል ነች። የፓሪስ ግማሽ ማራቶንን የሁለት ጊዜና የሊዝበን ግማሽ ማራቶንን በበላይነትም ያጠናቀቀች ነበረች። የ36 ዓመት ወጣት ነበረች። አትሌት የብርጓል ከሁለት ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ላይ ለመሳተፍም ከፍተኛ ዝግጅት እያደረገች እንደነበረ ነው የሚታወቀው። በውድድሩ አሸናፊ ትሆናለች ተብሎ ግምት ከተሰጣቸውና ተስፋ ከተጣለባቸው ግንባር ቀደም አትሌቶች መካከል አንዷ ነበረች። ነገር ግን ባልታሰበ ሁኔታ ዛሬ ጠዋት በልምምድ ላይ ሳለች በገጠማት ድንገተኛ ህመም ወዲያውኑ ህይወቷ ሊያልፍ ችሏል። አትሌቷ ባለትዳርና የሁለት ልጆች እናትም ነበረች።